ሳይንስ ያልፈታቸው እውነታዎች። ዛሬ 3 የተለያዩ ሳይንስ ያልፈታቸው ሊፈታቸውም ያልቻላቸውን ነገሮች ይዤላችሁ መጥቻለሁ። አብራችሁን እንድትቆዩ ከወዲህ ጋብዛችኋለሁ። መልካም ጊዜ። ዝምተኛው መንትዮች፣ አንዱ ሳይሞት ሌላው መኖር የማይችልበት ሚስጥር። በ1963 እንደ አውሮፓውያን አቆጣጠር በዊልስ ውስጥ 2 መንትያ ሴት ልጆች ተወለዱ። ስማቸው ጆን እና ጄኒፈር ይባላል። እነዚህ ልጆች ከማንኛውም መንትያ በተለየ መልኩ ማደግ ሲጀምሩ ከአንድም ሰው ጋራ መነጋገር አቆሙ። ከወላጆቻቸው ከዶክተሮችም ሆነ ከማንኛውም ሰው ጋራ አይነጋገሩም ነበር። የሚገርመው ግን ሁለቱ እርስ በእርሳቸው ብቻ ማንም በማያውቀው እጅግ ፈጣን በሆነ ምስጢራዊ ቋንቋ ይግባቡ ነበር። ዛሬ በሳይንስና በስነ ልቦና ታሪክ ውስጥ ትልቁን እንቆቅልሽ ዝምተኛው መንትዮችን እንመረምራለን። ጆን እና ጄኒፈር ሲራመዱ እንኳን በአንድ ላይ ነበር። አንደኛዋ እጇን ስታነሳ ሌላኛዋ በተመሳሳይ ሰከንድ እጇን ታነሳለች። ልክ እንደ መስታወት ነበሩ። ወላጆቻቸው ሊለያዩአቸውና ወደ ተለያየ ትምህርት ቤቶች ሊልኳቸው ሞክረው ነበር። ነገር ግን ሲለያዩ ሁለቱም ሙሉ በሙሉ ሰውነታቸው ይደነዝዝና መንቀሳቀስ ያቅታቸው ነበር። በአንድ ክፍል ውስጥ ሲቆለፍባቸው ደግሞ በዓለም ላይ ማንም ሊገምተው የማይቻላቸውን ልብ ወለድ መጽሐፍት በሚስጥር መጻፍ ጀመሩ። እድሜያቸው ከፍ ሲል በውስጣቸው ያለው ጨለማ ኃይል እየበዛ መጣ። በተለያዩ ቦታዎች ላይ ቃጠሎ ማድረስ እና ስርቆት መፈጸም ጀመሩ። በ1981 እንደ አውሮፓውያን አቆጣጠር ፖሊስ በቁጥጥር ስር አዋላቸው። ፍርድ ቤቱ ልጆቹን ተራ ወንጀለኞች ሳይሆኑ ከፍተኛ የስነ ልቦና ቀውስ ያለባቸው መሆኑን በመግለጽ በእንግሊዝ እጅግ አስፈሪ ወደሚባለው የቦልቲሞር የአእምሮ ሕክምና ሆስፒታል ላካቸው። እዚያም ለ11 ዓመታት በከፍተኛ ክትትል ውስጥ ቆዩ። በሆስፒታሉ ውስጥ እያሉ ማርጆሪ ዋልስ ከተባለች ጋዜጠኛ ጋራ በሚስጥር ይገናኙ ነበር። አንድ ቀን ጄኒፈር ለጋዜጠኛዋ እንዲህ አለች፣ ማርጆሪ፣ እኔ መሞት አለብኝ። ሁለታችንም ተስማምተናል። ጋዜጠኛዋ ነገሩ ቀልድ መስሏት ነበር። ጄኒፈር ግን እንዲህ ስትል አብራራች፣ እኛ መንትዮች ስለሆንን አንደኛችን ካልሞትን በስተቀር ሌላኛችን ነፃ ሆና እንደ ሰው መኖር አትችልም። ስለዚህ እኔ ለመሞት ወስኛለሁ። ይህ ውሳኔ ፍቅራቸውን ወይስ በመካከላቸው የነበረውን ጥላቻ ያሳያል። በ1993 እንደ አውሮፓውያን አቆጣጠር ልጆቹ ወደ ሌላ ሆስፒታል እንዲዛወሩ ተደረገ። በጉዞ ላይ እያሉ ጄኒፈር በድንገት የጆን ትከሻ ላይ ጭንቅላቷን አስጠግታ ተኛች። ሆስፒታል ሲደርሱ ግን ጄኒፈር ሕይወቷ አልፎ ነበር። ዶክተሮች አስክሬኗን በጥልቀት ቢመረምሩም ምንም አይነት የመመረዝ፣ የድብደባ ወይም የራስን የማጥፋት ምልክት አላገኙም። ሞት በድንገተኛ የልብ ጡንቻ መቆም አኩዌት ማዮካርዲቲስ ተብሎ ተመዘገበ። የሚገርመው ነገር ጄኒፈር ከሞተች በኋላ ጆን ለመጀመሪያ ጊዜ ለሰዎች መናገር ጀመረች። ዛሬ ጆን ተራ ሕይወት እየኖረች ትገኛለች። ጄኒፈር ራሷን እንዴት ልትገድል ቻለች? በሰውነት ውስጥ ምንም አይነት ሳይንስ ሊያገኘው የማይችላቸው የሞት ትዕዛዝ በአእምሮዋ መስጠት ትችል ነበር። ጆን ዛሬም በሕይወት አለች። ነገር ግን የእህቷ መቃብር ላይ እኛ 2 ነበርን፣ አሁን ግን 1 ሆነን የሚል ጽሑፍ አስቀምጣለች። እናንተስ በዚህ አስገራሚ የመንትዮች ታሪክ ላይ ምን ታስባላችሁ? ሳይንስ ሊፈታው ያልቻለው እንቆቅልሽ 2 የሙታን መርከብ። ሳይንስ ሊፈታው ያልቻለው የኡራንግ ሚድን አስፈሪ ሚስጥር። ሰኔ 1947 እንደ አውሮፓውያን አቆጣጠር በድንገት በማላክ የባህር ሰርጥ አቅራቢያ የሚገኝ አርዳር ጣቢያዎች አንድ የሚረብሽ የሞት ጥሪ 3 ሚሴጅ ተቀበሉ። መልእክቱ የመጣው ኡራንግ ሜዳን ከተባለች የደች የጭነት መርከብ ነበር። በራዲዮ ላይ የሚናገረው ሰው ድምፅ በፍርሃት ይንቀጠቀጥ ነበር። እርሱም ካፒቴኑን ጨምሮ መኮንኖቹ በሙሉ ሙተዋል፣ ምናልባትም መላው ሰራተኛ አልቋል አለ። በመጨረሻም እኔም እየሞትኩ ነው የሚል አስፈሪ ቃል ተናግሮ የሬዲዮ ድምፅ ለዘላለም ተቋረጠ። ዛሬ በአንድ ምሽት መላው ሰራተኛ በአሰቃቂ ሁኔታ ያለቀበትን የኡራንግ ሚድን ምስጢር እንመረምራለን። የአሜሪካው ሲቪል ስታር የተባለች መርከብ መልእክቱን ተከትላ ቦታው ላይ ደረሰች። መርከበኞቹ ወደ ኡራንግ ሜዳን ሲጠጉ ምንም አይነት የህይወት ምልክት አላዩም። ወደ መርከቧ ሲገቡ ግን ያዩት ትዕይንት ልብ የሚያቆም ነበር። መላው የመርከቧ ሰራተኞች በየቦታው ወድቀው ሙተዋል። የአስክሬኖቹ ሁኔታ፣ ሁሉም ሙታን አይኖቻቸው በከፍተኛ ፍርሃት ፈጥጧል። እጆቻቸው ወደ ሰማይ ተዘርግተዋል። አፋቸውም በጩኸት እንደተከፈተ ቀርቷል። የውጭ አካል ጉዳት። የሚገርመው ነገር
በአንዳቸውም አካል ላይ ምንም አይነት የደም ወይም የጥቃት ምልክት አልነበረም። የመርከቧ ውሻ ሳይቀር በተመሳሳይ ፍርሃት ሞቶ ተገኝቷል። የአሜሪካ መርከበኞች የኡራንግ ሜዳንን አስክሬኖች ወደ ራሳቸው መርከብ ለመውሰድ ሰንሰለት አሰሩ። ነገር ግን በድንገት ከመሬት በታች ካለው ክፍል ካርጎ ሆልድ ውስጥ ምስጢራዊ ጭስና እሳት መውጣት ጀመረ። መርከበኞቹ በፍጥነት ወደ ራሳቸው መርከብ ሸሹ። በጥቂት ደቂቃዎች ውስጥ ኡራንግ ሜዳን በከፍተኛ ፍንዳታ ተመታችና ወደ ባህሩ ጥልቀት ሰመጠች። ይህ ፍንዳታ የክስተቱን ትልቁን ማስረጃና እውነት አብሮ ይዞ ጠፋ። ሳይንቲስቶች መላውን ሰራተኛ በአንድ ጊዜ የገደለው ምን ሊሆን ይችላል የሚል ጥናት አደረጉ። አንደኛው የፖታሺየም ሳናይድና ናይትሮግሊሰሪን መፍሰስ። መርከቧ በሁለተኛው የዓለም ጦርነት ወቅት በድብቅ የተሰበሰቡ ገዳይ የሆኑ የኬሚካል መሳሪያዎችን እየገደለች ነበር የሚል ግምት አለ። እነዚህ መርዞች በአየር ላይ ሲበተኑ ሰዎች ሳይታገሉና ሳይደሙ በአንድ ጊዜ እንዲታፈኑ ያደርጋቸዋል የሚል። ሁለተኛው የካርቦን ሞኖክሳይድ መርዝ። የመርከቧ ቦይለር ተበላሽቶ የሚመርዘው ጋዝ ሰራተኞችን በእንቅልፍ ልባቸው ወይም በድንገት ገድለዋቸዋል የሚል መላምት አለ። የአስክሬኖቹ ፊት ላይ የታየው የጽንፍ ፍርሃት ግን በኬሚካል መርዝ ብቻ የመጣ አይመስልም የሚሉ አሉ። የመርከቧ ወለል ላይ እያሉ ፍለጋ ያደረጉ ሰዎች በወቅቱ ክፍሉ ውስጥ ከፍተኛ ቅዝቃዜ እንደነበር ተናግረዋል። ይህ ደግሞ ሰዎቹ የሞቱት የማይታይ መጥፎ መንፈስ ወይም ከምድር ውጭ ያሉ ፍጡራን እንደ ኤሊያንስ ጥቃት አድርሰውባቸው ሊሆን ይችላል የሚል ፍርሃት ፈጥሯል። የኡራንግ ሜዳን ታሪክ ዛሬም ድረስ በባህር ላይ ታሪክ ትልቁ እንቆቅልሽ ነው። መርከቧ ሙሉ በሙሉ በመስጠሟ ምክንያት የታሪኩን እውነታ ማረጋገጥ አልተቻለም። የአሜሪካ የባህር ጠባቂዎች ኮስት ጋርድ ግን ክስተቱን በይፋ መዝግበውታል። እናንተስ መላውን መርከበኛ አይኑን አስፈጥጦ የገደለው ምን ይመስላችኋል? ሳይንስና ፖለቲካው ያልፈታው ነገር 3 አየር ላይ የበነነው ሰው። የዲቢ ኩፐር የማይያዘው ሚስጥር። ኖቬምበር 24 ቀን 1971 እንደ ኢትዮጵያን አቆጣጠር አንድ ረጋ ያለ ሰው ፖርትላንድ አውሮፕላን ማረፊያ ደረሰ። ስሙን ዳን ኩፐር ብሎ መዘገበ። ጥቁር ልብስ ለብሷል። ጥቁር መነጽር አድርጓል። ወደ ቦይንግ 727 አውሮፕላን ገብቶ ወንበሩ ላይ ተቀመጠ። አውሮፕላኑ አየር ላይ እንደወጣ ግን ይህ ሰው ለበረራ አስተናጋጇ አንድ ትንሽ ማስታወሻ ሰጣት። ማስታወሻው ላይ እንዲህ የሚል ጽሑፍ ሰፍሮ ነበር። በቦርሳዬ ውስጥ ቦምብ አለ። አውሮፕላኑ ተጠልፏል። ዛሬ በዓለም ታሪክ ውስጥ እጅግ አስገራሚውንና አየር ላይ የጠፋውን የወንጀለኛ ታሪክ እንመረምራለን። ኩፐር የፈለገው ነገር ግልጽ ነበር። $200,000 በጥሬ ገንዘብ፣ ያልተያያዘ መለያ ቁጥር ያላቸውና 4 ፓራሹቶች። ፓራሹቱ እንዲዘጋጁለት አዘዘ። አውሮፕላኑ ሲያትል ከተማ ላይ ሲያርፍ መንግስት የጠየቀውን ገንዘብና ፓራሹት ሰጠው። ኩፐር ሁሉንም ተሳፋሪዎች በሰላም አሰናበተ። የአውሮፕላኑን ሰራተኞች ብቻ አስቀርቶ አውሮፕላኑ በድጋሚ ወደ ሜክሲኮ እንዲበር አዘዘ። የአውሮፕላኑ ፍጥነት እንዲቀንሱና በጣም ዝቅ ብለው እንዲበሩም ጥብቅ መመሪያ ሰጠ። አውሮፕላኑ በከባድ ዝናብና ጭጋግ ውስጥ እየበረረ ሳለ በዋሽንግተን ግዛት ተራራማና ጥቅጥቅ ያለ ደን ባለበት አካባቢ ሲደርስ ኩፐር የማይታመን ነገር አደረገ። የአውሮፕላኑን የኋላ በር ከፈተው። በዚያ ቅዝቃዜና ኃይለኛ ንፋስ ውስጥ $200,000 የያዘውን ቦርሳ በሰውነቱ ላይ አሰረ። ከዚያም ፓራሹቱን ተጠቅሞ ከበረራ ላይ ወደ ጨለማው ተወረወረ። ከዚህ ሰከንድ በኋላ ይህ ሰው በሕይወት ይኑር ወይም ይሙት ማንም የሚያውቀው ነገር የለም። የአሜሪካ የደህንነት መስሪያ ቤት FBI ኦፕሬሽን ኖርጃክ በሚል ስም ታይቶ የማይታወቅ ሰፊ ፍለጋ ጀመረ። ወታደሮቹ፣ ፖሊሶችና ሰላዮች ጥቅጥቅ ያለውን ጫካ ለወራት አሰሱ። በሺዎች የሚቆጠሩ ተጠርጣሪዎች ተመረመሩ። ነገር ግን የኩፐር ሬሳም ሆነ የተቀመጠበት ፓራሹት ፍንጭ ሊገኝ አልቻለም። ሰውየው ልክ እንደ ጭጋግ አየር ላይ በኖ ቀረ። ከ9 ዓመታት በኋላ በ1980 እንደ ኢትዮጵያን አቆጣጠር አንድ የ8 ዓመት ሕፃን ልጅ ከኮሎምቢያ ወንዝ ዳርቻ አሸዋ ውስጥ ሲጫወት 3 ጥቅል የዶላር ገንዘቦችን አገኘ። ገንዘቡ ሲመረመር ኩፐር ይዞት የጠፋው የ$200,000 አካል መሆኑ ተረጋገጠ። ይህ ግኝት ግን ጉዳዩን ይባስ አወዛጋቢ ያደረገው። ኩፐር ከተራራው ላይ ሲዘል ወንዙ ውስጥ ወድቆ ሞቷል ወይስ ገንዘቡን እዚያው ደብቆት በሰላም አምልጧል? FBI ለ45 ዓመታት ምርመራ ካደረገ በኋላ
በ2016 እንደ አውሮፓውያን አቆጣጠር ፋይሉን ሳይዘጋው በይፋ ምርመራውን አቁሟል። ዲቢ ኩፐር ዛሬም ድረስ በአሜሪካ ታሪክ ትልቁ እንቆቅልሽ ነው። ወንጀሉን የሰራበት ብልሃትና ከአውሮፕላን የዘለለበት ድፍረት ዛሬም ሰዎችን ያስደምማል። እርሱ በእውነት በሕይወት ተርፎ ያንን ገንዘብ ተጠቅሞበታል ወይስ በጫካ ውስጥ ተቀብሮ ቀርቷል? እናንተስ በዚህ የማይያዘው ሰው ታሪክ ላይ ምን ታስባላችሁ? ቪዲዮውን ከወዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ።